ብራቮ ህዝቤ፣ አስጨንቃችሁታል፣ አንጠርጥራችሁታል። ለዚህ ነው ዛሬ ነዳጇን በአንድ ጊዜ ተዳፍሮ ያልጨመረው። በአይኤምኤፍ ትዕዛዝ ነዳጅ ምርቶች ላይ 30% ግብር ተጥሎ ነበር። ይህም የአይኤምኤፍ ትዕዛዝ ቀጥታ ከተተገበረ አሁን ባለው የአዲስ አበባ የነዳጅ ዋጋ ላይ 1 ሊትር ከ180 ብር በላይ እንዲሸጥ ያደርጋል ማለት ነበር። ስለዚህ ኦህዴድ ሆዬ፣ አቶ አብይ አህመድ ሆዬ ለመጀመሪያ ጊዜ የህዝብ ቁጣ አደጋ ሊፈጥርባት እንደሚችል ተገነዘበች፣ ደነገጠች። ህዝቡ አጉረመረመ። ዘንድሮ ጉድ ይፈላል። የበሻሻው ካድሬዎች ደነገጡ፣ ተንበቀበቁ። በነገራችን ላይ ህዝብ አደራጅና አስተባባሪ ካገኘ በሰከንዶች ውስጥ ሁሉም ነገር በድንገት ሊያበቃ እንደሚችል ይገመታል። አሁን ኦህዴዶች እየተርበተበቱ ነው፣ ደንግጠዋል። ለዚህም ነው አቶ አብይ አህመድ መሐይሙ መሪያቸው ነዳጅን በአንዴ ከ180 ብር ጭማሪ ካደረስኩት ወንበሬ ይነቀነቃል ብሎ የተንቀጠቀጠው። ስለዚህ በቀጣይ ይሄንን አስቧል። ልብ አድርጉና ስሙ ህዝቤ። 10 ብር በየወሩ በቀን 15 ብር ለመጨመርና የአይኤምኤፍን የግብር ትዕዛዝ ለመተግበር እቅዱን ከልሰዋል። ህዝቡ ከዚህ ምን ይገነዘባል? የስልጣን ባለቤትነት ራሱ መሆኑን ነው። ነገር ግን አሁንም ሊሸውዷችሁ ልብ አድርጉ፣ እምቢ በሉ። ኦህዴድ ነዳጅ ላይ 30% ታሪፍ በአንድ ጊዜ መጨመሩን ትቶ በየሳምንቱና በየወሩ አየሩን እያየ የሰውን ልብ እየለካ በተወሰነች ፐርሰንት ለመጨመር ወስኗል። ዛሬ ማምሻው ብቻ ነዳጅ 10 ብር ጨምሮ አድሯል። ማጣራት ትችላላችሁ። የበሻሻው ጥፍራም አማካሪዎች በቀጣይ ሐሳባቸው ሆን ብለው ውጥረት በመፍጠር ገበያውን በማናር በመጨረሻ የዋጋ ልኬት ውጥረት ከፈጠሩ በኋላ ያስተካከሉ መስለው ጭማሪውን ለማድረግ ነው። ላይክ እንዴት ማለት መሰላችሁ? ልክ ከህፃን ልጅ ለስላሳውን መንጨቀህ ቀምተህ አይኑ እያየ እያቆለጨለጭክ ማለት ነው። ጠጥተህ ትንሽ ሲቀረው ተስፋ ቆርጦ እንባው ደርቆ ወደ ጩኸት ሲቀየር ያለቀውን ለስላሳ ሰጥተህ ዝም እንደምታስብሉ አይነት ነገር ማለት ነው። ህዝቤ አንተ ደግሞ ህፃን ልጅ አይደለህ እና አትሸወድ። ብቻ አንተ እምቢ በል። ምክንያቱም ነዳጅ 15% ተጨማሪ እሴት ታክስና 15% የኤክሰርሳይዝ ቀረጥ ሲጨመር በሊትር 160 ብር አካባቢ ይሆናል ማለት ነው። ዋጋው አሁን እየተሸጠ ያለው ከ200 ብር እስከ 250 ብር ድረስ ነው። ሆን ተብሎ ጥረት በመፍጠር ላይ ነው ይሄ እየተደረገ ያለው። በቀጣይ ቀናት የነዳጅ እጥረቱን ለማስቀረት በግርግር የታክስ ጭማሪ በማድረግ ዋጋውን ወደ 160 ብር አካባቢ ይመልሱታል ማለት ነው። ከዛስ የነዳጅ ታሪፍ 50% ቀነሰ ብለው ሰበር ዜና ወይም ሊዘግቡልህ ወይም ሊሰሩልህ ይችላሉ። እነፋና እነ ኢቲቪ ይጠበቃሉ። ወገኔ ሆይ ንቃ፣ ህዝቤ ሆይ አሁንም እምቢ ማለት ብቸኛው ምርጫ ነው። ለበሻሻው መሐይም እምቢ ማለት በቃ ሲምፕል እምቢ። እንኳን ለቁጭ በሉ ዶክተር ከሜዳ ለመጣ መሐይም የአራተኛ ክፍል ሰው ቀርቶ የሲሪያው መሪ ፒኤችዲውን ኢንግላንድ ድረስ ሄዶ የተማረ ነው እና አላሳድ እንኳን ተሸንፈው ፈርጥጠው ራሻ ገብተዋል። ድል ህዝብ ነው። በርቱ ባላችሁበት። እንዲች ብላችሁ እንዳትሸማቀቁ። በነገራችን ላይ ይሄ በየኮመንቱ በፌክ አካውንት የሚጫጫውን ደናቁር ተካድሬ ተውት። እሱ አበል ተከፍሎት ሱሱ አሳብዶት ነው የሚለፈልፈው። እሱን ንቃችሁ መተው ነው። ባላችሁበት ይመቻችሁ።